ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ ከነሐድ መሐሙድ ሞተዋል። ሁሉም ነገር ግራ የሚያጋባው ሆነብኝ። ለመሆኑ እውነቱ የት ላይ ነው ያለው? መረጋጋት አልተቻለኝም። የበፊቱን ውሳኔን ተውኩና እውነቱን ለመፈለግ እንደገና ተነሳው። በውስጥ የሚተራመሰውን ነገር እንዲሁ ንቄ ማለፍ አልቻልኩም። ይህች ሴት የአንድ ተራ ሰው እናት ከሆነች በቁርአን ውስጥ ይህ ሁሉ ምስጋና እንዴት ሊጻፍላት ቻለ? ክርስቶስስ አንድ ተራ ሰው ወይም ነብይ ከሆነ ከተፈጥሮ ሕግ በላይ በሆነ እንዲህ ባለ መንገድ እንዴት ሊወለድ ቻለ? ይህንን ሁሉ ኃይል ሙታንን ማስነሳት፣ ድውያንን መፈወስ፣ እውራንን ማብራት፣ ለምጻምን ማንጻት እንዴት ለርሱ ከአምላክ ሊሰጠው ቻለ? ደግሞ እነዚህ ሁሉ ተአምራት በቁርአን ተመዝግበዋል። እንዲሁም ሳሂህ አልቡኻሪ ክርስቶስን በተመለከተ በሐዲስ ላይ የመርየም ልጅ ኢሳ እስኪመጣ ድረስ ጊዜው አልደረሰም ነበር፣ እርሱ በፍትህና በርትዕ ይመራችኋል ይላል። ታዲያ አሁን የት ነው ያለው? ላለፉት 2000 ዓመታት በገነት ተቀምጦ እስከ መጨረሻው ቀን ይጠብቃል ማለት ነው? እርሱ ከሰዎች ሁሉ የተለየ ነው ማለት ነው? እሱ ከሰዎች ሁሉ በላይ ነው ማለት ነው? ታዲያ እሱ ማን ነው? በውስጤ ውጊያ እየተካሄደ ነው። በአንድ በኩል እኔን ከፈጣሪ ሊለዩኝ በሚጥሩት ኃያልና አስጨናቂ ሀሳቦቼ፣ በሌላ በኩል ደግሞ እውነትን ለማወቅ በማደርገው ጉዞ መካከል ውጊያው ቀጥሏል። $1987 አልፎ 1988 እስኪተካ ድረስ ረጃጅምና አስጨናቂ ቀናት አለፉ። አመቱ ሲጠናቀቅም የግብጽ ክርስቲያኖች የጌታን የልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩ። የልደት በዓል? የማን የልደት በዓል? ለመሆኑ በዓሉ የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስመለስ የሐዘን ስሜት ተጫጭኖኝ እና በስጋት መንፈስ ውስጥ ነበርኩ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴቶች ልጆቼ ጋር ወደምንጋራው መኝታ ቤቴ ሄድኩ። ሌሊቱን ሙሉ ስገላበጥ ባድርም እንቅልፍ ግን ባይኔ ሊዞር አልቻለም። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። ለራሴ ታማኝ መሆን አለብኝ አልኩ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪን ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን እወደዋለሁ ብዬ አፌን ሞልቼ መናገር እችላለሁ? ፈጣሪን ፊት ለፊቴ ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ ባደረኩና ጥልቅ በሆነ ስሜት ፈጣሪ ሆይ ምን ያህል እንደምወድህ አንተ ታውቃለህ፣ ምን ያህል እንደማከብርህም ትረዳለህ። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር መኖር ነው። እባክህ ፈጣሪ እውነቱን ግለጥልኝ። እንዴት ነው ላውቅህ የምችለው ብዬ ጸለይኩ። እንደገና ደግሞ መለስ ብዬ ጥፋቴ ምንድን ነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂዋ እኔ ነኝ አልኩ። ፈራሁ እንዴ? አረ በጭራሽ። ጌታዬ እባክህ ለምንሃለሁ፣ ከልጅነቴ ጀምሮ በበረከት አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በህልም ትገልጥልኛለህ። ወደ አንተ መምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚያ በኋላ አንተ ያዘዝከኝን ፈጽማለሁ። የፈለገው ነገር ይምጣ እንጂ ለኔ ዋናው ነገር አንተ ነህ። ማንንም አልፈራም። ጊዜያዊ ክብሬና ማዕረጌም ግድ አይሰጠኝም። እኔ የሚገደኝ ካንተ ጋር ያለኝ ግንኙነት ነው።
ለኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ ነህ። አንተን ካገኘሁ ከዚያ በኋላ አንተ ትጠብቀኛለህ። ቢገድሉኝም እንኳን ወደ አንተ የምመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚያ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊቱ ተቀምጬ ከፈጣሪ ጋር የማወራ ነበር ይመስለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደካከመኝና ራሴን አዞረኝ። ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋይ ላይ በድካም ተዘረጋሁ። አይኔን ለመክደን ሞከርኩ። ነገር ግን ይህን ያህል ደክሞኝ እንኳን እንቅልፍ ሊወስደኝ አልቻለም።